ውድድሩ ለመጠናቀቅ ጥቂት ደቂቃዎች ብቻ ቀርተውታል። ኬንያውያንና ኢትዮጵያውያን ላለመላቀቅ የቆረጡ ይመስላሉ። የመጨረሻ አሸናፊውን ለመለየት ውድድሩ ከፍተኛ ጉጉት ፈጥሯል። ውድ ቤተሰቦቻችን እየተመለከታችሁት ያለው ውድድር የ2026ቱ የኮሎምቢያ የካሊ ማራቶን ነው። ውድድሩ ከፊት ሆነው እየመሩት ያሉት ደግሞ ኬንያዊው ኤቫንስ ማያካና ኡጋንዳዊው ማርቲን ሙሳው ሲሆኑ ከእነሱ አጠገብ ደግሞ ኢትዮጵያውያኑ አትሌቶች ጫላ ጎሳና ሀብታሙ በረዴ ይገኛሉ። አስደናቂ ፉክክር እያየን ነው። በርካታ አትሌቶችን ወደ ኋላ አስቀርጠው ቆርጠው በመውጣት አምስቱ አትሌቶች አስደናቂ ፉክክር እያደረጉ ናቸው። በዚህ ውድድር ያሸንፋሉ ተብለው የተጠበቁት አትሌቶች ኢትዮጵያዊው አትሌት ጫላ ጎሳና ኬንያዊው ኤቫንስ ማያካ በውድድሩ ላይ ትልቅ ትኩረት አግኝቷል። ኬንያውያን አትሌቶች የአምናው የ2025ቱን የካሊ ማራቶን ድል ለማስቀጠል ሲሮጡ ኢትዮጵያውያን አትሌቶች ደግሞ የዘንድሮ ውድድር የኛ ነው ያሉ ይመስላሉ። በኮሎምቢያው ካሊ ከተማ እየተካሄደ ያለው ይሄ የ2026ቱ የካሊ ማራቶን በላቲን አሜሪካ ምድር ከሚደረጉ ውድድሮች መካከል በከፍተኛ ፉክክር የሚታይበት ውድድር ነው። ውድድሩ በተለይ በምስራቅ አፍሪካውያን አትሌቶች መካከል የታክቲክ ፍልሚያና የአካል ብቃት ጥንካሬ በጉልህ እየታየበት ይገኛል። አሁን ጥቂት ደቂቃዎች የቀረው ይኸው የካሊ ማራቶን በወንዶች ውድድር የመጀመሪያዎቹ ኪሎ ሜትሮች ላይ የነበረው የቡድን ሩጫ አሸናፊውን ለመገመት አዳጋች አድርጎት ቆይቷል። አሁንም ቢሆን ኬንያውያን፣ ኢትዮጵያውያንና ዩጋንዳዊው አትሌት ማርቲን ሙሳው በአንድ ስብስብ ውስጥ ሆነው እስከ 35ኛ ኪሎ ሜትር ድረስ ያደረጉት የፍጥነት መጠን ጠብቀው አሁንም እየተጓዙ ናቸው። ይሄ የታክቲክ አሰላለፍ አትሌቶቹ አንዳቸው የሌላኛውን ጥንካሬ ደረጃ እንዲያጤኑ እድል የሰጠ ይመስላል። አሁንም ውድድሩ ማን ያሸንፍ ይሆን የሚለው ጉዳይ አጓጊ ሆኖ ቀጥሏል። ውድ ቤተሰቦቻችን ላይክ አድርጉ፣ ሀሳብ አስተያየታችሁን አጋሩን። ለአትሌቶቻችንም መልካም እድል እንዲገጥማቸው መልካም ምኞታችሁን ልትገልጹላቸው ትችላላችሁ። መልካም ቆይታ። በሴቶች ዘርፍ ስቴሊ ኒዲዋ ከፊት ሆና ውድድሩን እየመራች ትገኛለች። ኬንያዊቷ ስቴሲ ኒዲዋ በኬንያ የረጅም ርቀት ሩጫ ታሪክ ውስጥ በጽናቷ እና በቴክኒክ ብቃቷ የምትታወቅ አንጋፋ አትሌት ናት። እንደ አውሮፓውያን አቆጣጠር ታህሳስ 6 ቀን 1992 የተወለደችው ስቴሲ በአሁኑ ወቅት በ30ዎቹ መጀመሪያ የእድሜ ክልል ላይ የምትገኝ ስትሆን በተለይ በጎዳና ላይ ሩጫዎችና በማራቶን ዘርፍ ከፍተኛ ልምድ ያካበተች ተወዳዳሪ ናት። በዚህ ውድድርም ታሸንፋለች በሚል ቅድመ ግምት አግኝታለች። ኢትዮጵያን ወክላ እየተወዳደረች ያለችው ሳዲያ ወል በውሃ ማደያ ላይ የውሃ ጠርሙስ ለማንሳት በሞከረችበት ወቅት በፈጠረችው መዘግየትና ካጋጠማት የመመጣጠን ችግር የተነሳ ከፊት ከነበሩት ኬንያውያን ጋር የነበራትን ግንኙነት እንድታጣ አድርጓታል። ይህ አጋጣሚ በማራቶን ውድድር ላይ ትናንሽ ስህተቶች በውጤት ላይ ምን ያህል ተጽዕኖ እንደሚፈጥሩ ትልቅ ማሳያም ሆኗል። የካሊ ማራቶን በኮሎምቢያ የሚካሄድበት ዋነኛ ዓላማም ካሊን በዓለም አቀፍ ደረጃ እንደ ስፖርትና ቱሪዝም መዳረሻነት ለማስተዋወቅ እንዲሁም በከተማዋ ያለውን የሳልሳ ሙዚቃና የደመቀ ባህል ከሩጫ ስፖርት ጋር በማስተሳሰር ኢኮኖሚያዊ እንቅስቃሴን ለማነቃቃት ነው። ውድድሩ በዓለም አቀፍ የአትሌቲክስ ፌዴሬሽን የኤሊት ደረጃ እውቅና የተሰጠው በመሆኑ አትሌቶች ለታላላቅ የዓለም ማራቶኖችና ለኦሎምፒክ ማጣሪያነት የሚያገለግል ሰዓት እንዲያስመዘግቡ እድል የሚፈጥር ትልቅ መድረክ ነው። የውድድሩ የሽልማት መጠንም በየዓመቱ እየጨመረ የመጣ ሲሆን አዘጋጆቹ ለወንድና ለሴት አሸናፊዎች የሚሰጡት የገንዘብ ሽልማት አትሌቶቹን የሚመጥንና ማራኪ እንዲሆንም ይደረጋል። ከአጠቃላይ የአሸናፊነት ሽልማት በተጨማሪ የውድድሩን የሪከርድ ሰዓት ለሚያሻሽሉ እና ከተወሰነ የሰዓት ገደብ በታች ለሚገቡ አትሌቶች በዶላር የሚሰላ የቦነስ ሽልማትም ተዘጋጅቷል። ይህም ውድድሩ በከፍተኛ ፍጥነትና ፉክክር እንዲታጀብ እያደረገው መሆኑንም ተሰምቷል። የ2026ቱ የካሊ ማራቶን ከሌሎች ዓመታት የሚለየው በዋናነት የተሳታፊዎች ቁጥር በከፍተኛ ሁኔታ በማደጉና ከ20 ሺህ በላይ አትሌቶች በማሳተፉ ነው። ይህም ውድድሩ በደቡብ አሜሪካ ካሉ ታዋቂ የማራቶን ውድድሮች ተርታ እንዲሰለፍ ያደረገውም ሲሆን በከተማዋ
እየተከናወኑ ባሉ በዘመናዊ የመንገድ መሰረተ ልማቶች ምክንያት አትሌቶች በተሻሻሉና ምቹ በሆኑ መንገዶች ላይ እንዲሮጡ እድል የፈጠረላቸውም ይመስላል። በተጨማሪም የዘንድሮ ውድድር ለየት የሚያደርገው በምስራቅ አፍሪካውያን አትሌቶች መካከል የታየው ትንቅንቅ እጅግ ጥብቅና በታክቲክ የተሞላም ይመስላል። በተለይ በጫላ ጎሳና በኤቫንስ ማያካ መካከል እየታየ ያለው ፉክክር አሁንም እንደቀጠለ ነው። በውድድሩ ከፍተኛ ግምት ስላገኙት ኢትዮጵያዊው አትሌት ጫላ ጎሳና ኬንያዊው አትሌት ኤቫንስ ማያካ ጥቂት መረጃ እናጋራችሁ። አስቀድሞ ኤቫንስ ማያካ በተለይ በዳገታማ ቦታዎች ላይ ያለውን ጥንካሬ በመጠቀም ጫላ ጎሳንና ሌሎችንም አትሌቶች ለማራቅ ጥረት አድርጎ ነበረ። ሆኖም ጫላ ጎሳና ሀብታሙ ብርሌ የኬንያውያን ተፎካካሪዎች እንቅስቃሴ በቅርብ ርቀት በመከታተል በውሃ ማደያ ጣቢያ ላይ ያለውን ጥንቃቄ በተሞላበት መንገድ በመጠቀም እስካሁን ድረስ ዘልቋል። ጫላ ጎሳ ወደ ማራቶን ዓለም ከመጣ በኋላ ያስመዘገባቸው ውጤቶች እጅግ አስደናቂ የሚባሉ ናቸው። እንደ አውሮፓውያን አቆጣጠር በ2024 በተካሄደው የፍራንክፈርት ማራቶን በሁለተኛነት በማጠናቀቅ የዓለምን ትኩረት መሳብ የቻለ አትሌት ነው። በተጨማሪም እንደ አውሮፓውያን አቆጣጠር የካቲት 23 ቀን 2025 ባስመዘገበው 2 ሰዓት ከ07 ደቂቃ ከ32 ሴኮንድ የሆነ የግል ምርጥ ሰዓቱ በዓለም አቀፍ ደረጃ ተወዳዳሪ መሆኑንና በማንኛውም ትልቅ መድረክ ላይ ድልን የመቀናጀት አቅም እንዳለው አስመስክሯል። የዘንድሮም የካሊ ማራቶን ያሸንፋል የሚል ግምት ካገኙ ቀዳሚ አትሌቶች መካከል አንዱ ነው። በዚህ በካሊ ማራቶን ጫላና ሀብታሙ የተከተሉት ስልት እጅግ የበሰለ ነው ሊባል ይችላል። ጫላና ሀብታሙ ጉልበታቸውን ቆጥበው በቡድን ውስጥ ተከታትሎ መጓዝን የመረጡበት ታክቲክ የብስለታቸው ማሳያም ሊሆን ይችላል። ይሄ ታክቲክ በተለይ 40ኛው ኪሎ ሜትር ላይ የኬንያው አትሌት ኤቫንስ ማያካ ድንገተኛ ጥቃት ሲሰነዝር ጫላ ሳይደናገጥ እንዲከተለውና የመጨረሻውን የጥቃት ጊዜ እንዲጠብቅም ያድርጎታል። አሁንም ውድድሩ ሊጠናቀቅ ጥቂት ደቂቃዎች ብቻ ቀርተውታል። አትሌቶቹም አሁንም እርስ በርስ እየተጠባበቁ መሮጣቸውን ቀጥሏል።
በነገራችን ላይ የአምናው የ2025ቱ የካሊ ማራቶን በከፍተኛ ፉክክርና በአስቸጋሪ የአየር ንብረት ሁኔታ የታጀበ ነበረ። በወንዶች ዘርፍ ውድድሩን በበላይነት ያጠናቀቀው ኬንያዊው አትሌት ሮበርት ኩዌምባይ ሲሆን ውድድሩን ለመጨረስ 2 ሰዓት ከ12 ደቂቃ ከ10 ሴኮንድ መፍጀቱ አይዘነጋም። ኩዌምቦይ ከውድድሩ መጀመሪያ አንስቶ እስከ 35ኛው ኪሎ ሜትር ድረስ ከነበረው መሪ ቡድን ጋር የቆየ ቢሆንም በመጨረሻዎቹ ኪሎ ሜትሮች ላይ ባሳየው ብርቱ ጽናት ኢትዮጵያውያንን ጨምሮ የተለያዩ አትሌቶችን ቀድሞ በመግባት ነበረ አምና ያሸነፈው። በአንጻሩ አምና በሴቶች በኩል የኢትዮጵያዊቷ አትሌት ብርቱካን አዴሬ ድል ደማቅ ነበረ። ብርቱካን ውድድሩን 2 ሰዓት ከ31 ከ45 ሴኮንድ በማጠናቀቅ ቀዳሚ መሆኗን እንዳረጋገጠች ተዘግቦ ነበር። ብርቱካን ከውድድሩ አጋማሽ ጀምሮ ብቸኛ መሪ ሆና በመውጣትና በመካከለኛው ርቀት ላይ የነበራትን ፍጥነት ጠብቃ በመጓዝ በአቅራቢያዋ የነበሩትን ኮሎምቢያውያንና ሜክሲካውያን አትሌቶች በከፍተኛ ልዩነት በመቅደም የድል አክሊሉ መቀናጀቷን አይዘነጋም። ዘንድሮ ግን በሴቶቹ ዘርፍ ኬንያውያን የበላይነታቸውን ይዘው አሁንም እየሮጡ ናቸው። አስገራሚ ነው። አስደናቂ ብቃት ከድንቅ አጨራረስ ጋር እያየን እንገኛለን። ጫላ ተፈትልኮ በመውጣት ኬንያዊውን ቀድሞት ወደፊት ተፈትልቋል። የሚያስገርም ብቃት ነው ጫላ እያሳየን ያለው። በጣም አስደናቂ ብቃት ከድንቅ አጨራረስ ጋር ከአሯራጩ በመነሳት ኬንያዊው አትሌት ኤቫንስ ያሸንፋል ተብሎ ቢገመትም ኢትዮጵያዊው ጫላ ከኋላ ተፈትልኮ በመግባት ውድድሩን በአንደኝነት አጠናቋል። ጫላ ጉሳ ውድድሩን በ2 ሰዓት ከ11 ደቂቃ ከ49
በአንደኝነት ሲያጠናቅቅ ኬንያዊው ኢቫንስ ማያካ በ2 ሰዓት ከ11 ደቂቃ ከ54 ሴኮንድ ሁለተኛ ሆኗል። ይህ ጥቂት ሰከንዶች ብቻ የታየባቸው ውጤት በሁለቱ አትሌቶች መካከል የነበረው ፍልሚያ ምን ያህል በላብና በስልት የታጀበ እንደነበረ ያሳያል። ጫላ በውድድሩ ወቅት ያሳየው ትዕግስትና ትክክለኛውን ስፍራ በመምረጥ ለአሸናፊነቱ ዋነኛ ምክንያት ነው ሊባል ይችላል። እስከ መጨረሻው የነበረው ጽናት የሚደነቅ ነው። ሀብታሙ ከማያካ በ2 ሰከንዶች ብቻ ዘግይቶ በ2 ሰዓት ከ11 ደቂቃ ከ56 ሴኮንድ ሶስተኛ መውጣቱ ኢትዮጵያውያን አትሌቶች በካሊ ማራቶን ላይ የነበራቸውን የቡድን ጥንካሬና በውድድሩ የነበራቸውን የበላይነት ያረጋገጠ ውጤት ሆኖ ተመዝግቧል። በውድድሩ ወቅት በአንደኛና በሶስተኛ ደረጃ መካከል የነበረው የሰዓት ልዩነት 7 ሴኮንዶች ብቻ በመሆኑ በዕለቱ የነበረው ፉክክር ምን ያህል ጠንካራ እንደነበረ ያሳያል። ጫላ ጎሳ በውድድሩ አጋማሽ የነበረውን ጉልበት ቆጥቦ ለመጨረሻ ኪሎ ሜትር በማስቀረት የተጠቀመበት ስልት ለስኬቱ ቁልፍ ሚናም ተጫውቷል። ሀብታሙ በረሌም ቢሆን እስከ መጨረሻው መስመር ድረስ የነበረው ጽናት ኢትዮጵያ በመድረኩ 2 አትሌቶችን በክብር መድረክ ላይ እንድታስቀምጥ አስችሏታል። ይህ የ2026 የካሊ ማራቶን ውጤት ለጫላ ጎሳ በአትሌቲክስ ህይወቱ ትልቅ ምዕራፍ የከፈተም ሲሆን የኢትዮጵያ አትሌቲክስን በላቲን አሜሪካ ምድር ሌላ ታሪካዊ ድል አስመዝግቧል። ውድድሩ በአየር ንብረት ፈታኝነት የሚታወቅ ቢሆንም ሶስቱም ቀዳሚ አትሌቶች ያሳዩት ጥብቅ ፉክክር የካሊ ማራቶንን ዓለም አቀፍ ተቀባይነትና ደረጃ ከፍ ያደረገ ሆኖ አልፏል። አሸናፊው ጫላ ጎሳ ከድሉ በኋላ በሰጠው አስተያየት በቡድን ስራና በትክክለኛ የታክቲክ ውሳኔ የታጀበ ውጤት መሆኑን ገልጿል። የ2026 የካሊ ማራቶን አሸናፊ ጫላ ጎሳ በኢትዮጵያ ረዥም ርቀት ሩጫ ውስጥ ተስፋ ከተጣለባቸው ወጣትና ብርቱ አትሌቶች መካከል አንዱ ነው። እንደ አውሮፓውያን አቆጣጠር ህዳር 25 ቀን 2000 የተወለደው ይሄ አትሌት በአሁኑ ወቅት የ25 ዓመት ወጣት ሲሆን በረዥም ርቀት ሩጫ በተለይም በማራቶን ዘርፍ ስሙ በጉልህ እየታወቀ መጥቷል። በካሊ ጎዳናዎችም ላይ ያሳየው ብቃት ይህንኑ ያረጋገጠ ነበረ። ከውድድሩ በኋላ ጫላ በሰጠው አስተያየት የአየሩ ሁኔታው እጅግ ፈታኝ እንደነበረና ዋና ስልቱንም በቡድን ውስጥ ቆይቶ አጨራረሱ ላይ መተማመን እንደነበረ ገልጿል። ይህ የጫላ የአጨራረስ ፍጥነት በካሊ ማራቶን ታሪክ ታላቅ ድራማ ተብሎ የሚጠቀስ ክስተት ፈጥሯል። በ250 ሜትሮች ውስጥ የታየው የአስገራሚ ፍጥነት ጫላ በማራቶን ስፖርት ውስጥ ያለውን ከፍተኛ የስነ ልቦና ጥንካሬና የአካል ብቃት ዝግጁነት ለዓለም አሳይቷል። በአጠቃላይ የጫላ ጎሳ የካሊ ማራቶን ድል የድካሙ ፍሬና ወደፊት ለሚጠብቁት ታላላቅ የዓለም አቀፍ ውድድሮች እንደ ትልቅ መነሳሻ የሚቆጠር ነው። በሴቶች በኩል የታየው ፉክክርም ቢሆን በኬንያውያን አትሌቶች መካከል የነበረ የታክቲክ ጦርነት ሊባል ይችላል። ስቴሲ ንዲዋ ከመጀመሪያዋ ጀምሮ ውድድሩን በበላይነት የመራች ሲሆን በ2 ሰዓት ከ29 ደቂቃ ከ55 ሴኮንድ በመግባት ያሸነፈችበት መንገድ የርቀቱ ንግስት መሆኗን ያስመሰከረችበት ሆኗል። ኢትዮጵያዊቷ ሳዲያ አወልም በአራተኛ ደረጃ በማጠናቀቅ በውድድሩ ውስጥ የነበረውን የምስራቅ አፍሪካውያን አጠቃላይ የበላይነት ይበልጥ አድምቆታል። በአጠቃላይ የ2026 የካሊ ማራቶን ጫላ ጎሳ ለሀገሩ ትልቅ ድል ያስመዘገበበትና ከኬንያውያን አትሌቶች በታክቲክ ረገድ የበላይ ሆኖ የታየበት ታሪካዊ ውድድር ነበረ። ውድድሩ አትሌቶች በአካል ብቃት ብቻም ሳይሆን በስነ ልቦናና በውሳኔ አሰጣጥ ረገድ ምን ያህል የበሰሉ መሆናቸው ያሳዩበትም ሆኗል። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣ ነው መረጃ ይሄን ይመስል ነበረ። መልካም ጊዜ ተመኘንላችሁ። ቻው ቻው።